ሰላም የተከበራችሁ ቤተሰብ ዛሬ የምናየው በ2026 እንዴት አድርገን ቪዲዮ አፕሎድ እንደምናደርግ ይሆናል። አብዛኛችሁ የምትሳሳቱት ቪዲዮ አፕሎድ ስታደርጉ በዩቲዩብ ቀጥታ እያደረጋችሁ ነው። ዛሬ ግን ትክክለኛ ቪዲዮ እንዴት አፕሎድ ይደረጋል፣ በትክክለኛ የሰራችሁትን ልፋት እንዴት አድርጋችሁ ውጤታማ እንደሚሆን አሳያችኋለሁ። ብዙ ሰው የሚፈጥረው ስህተት ነው። ቻናሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ መከታተል እንዳትረሱ። ወደ ጉዳያችን እንገባለን ማለት ነው። መጀመሪያ ቪዲዮአችን አፕሎድ ስናደርግ በኮረም ስቱዲዮ youtube.com ብለን እንሄዳለን። ስቱዲዮ youtube.com መጀመሪያ ወደ ዌብሳይቱ እንገባለን ማለት ነው። ቀጥታ በአፕሊኬሽኑ ሳትጠቀሙ በዌብሳይቱ ትጠቀማላችሁ ማለት ነው። studio.youtube.com ከዛ ቀጥላችሁ የምታደርጉት ምንድነው? ጌት ቱ ዘ አፕ የሚል አለ። ጌት ቱ ዘ አፕ መንካት የለባችሁ። ጎት ስቱዲዮ የሚል ነው መሄድ ያለባችሁ። ጎት ስቱዲዮ ብዙ ሰው ስህተት የሚፈጥራት ይችላል። ጎት ስቱዲዮ ክሊክ ታደርጋላችሁ ማለት ነው። ጌት ዘ አፕ ወደ ቻናሌ አስገብተኛል። አሁን ለእናንተ ለማሳየት ስለሆነ ወደ ሌላ ወደ ማይሰራ ቻናል ነው ወስዳችሁ ማለት ነው። እናንተ በትክክለኛ ቻናላችሁ ነው የምታስገቡት። አሁን ይሄ ቪዲዮ አፕሎድ ለማድረግ ስላልፈለኩት ነው በትክክለኛው ቻናሉ ለትክክለኛው ቻናሉ ስላላዘጋጀሁት ነው። እሺ አሁን ለምሳሌ በዚህ እንሄዳለን። ወደዚህ አፕሎድ እያደረግኩ ከዚህ የምትሄዱት ሁሌ የምትነኳት ጎት ስቱዲዮ የሚል ነው። ጎት ስቱዲዮ ነው የምትነኩት። ጌት ዘ አፕ እንዳትሄዱ። ጎት ስቱዲዮ ፕሮፋይላችን አጠገብ ክሪኤት የምትላለች እዚች ክሪኤት የምትላለች ትታያችኋለች ብዬ አስባለሁ። ክሪኤት የምትላለች ከፕሮፋይሉ አጠገብ ከዛ ክሪኤት እንነካለን ማለት ነው። ከዛ ከክሪኤት በኋላ ወደ የት ነው የምንሄደው? አፕሎድ ቪዲዮስ የምትላለች አፕሎድ ቪዲዮስ። ከዛ ዝቅ ብላ አፕሎድ ቪዲዮስ የምትላለች አፕሎድ ቪዲዮስ ታያለች ብዬ ተስፋ አደርጋለሁ። ወደ አፕሎድ ቪዲዮስ ትገባላችሁ። እሺ ተቋሚያ ወደ ኋላ መልሼ አፕሎድ ቪዲዮ ነካለሁ። ከዛ ከአፕሎድ ቪዲዮ ወደ የት ነው የምትገቡ? ወደ ድራግ ወደ እዚህ አለች፣ እዚች ቀስታለች ወይ ደግሞ ሰሌክት ፋይልስ ነካላችሁ ማለት ነው። ሰሌክት ፋይል እንዴት አድርጋችሁ ይሄ ሌላ ነው። ወደ ሰሌክት ፋይልስ ነካለሁ። ከዛ ኦንሊ ዚስ ታይም ትላላችሁ። አሁንም ኦንሊ ዚስ ታይም ትላላችሁ። ከዛ ወደ ምንመርጥበት ቦታ ያስገባናል ማለት ነው። መጠን ቪዲዮአችንን ወስድ ነው። እሺ ሞባይል ቢዚ የሆነ ነው። ከዛ ዳውንሎድስ እንሄዳለን። ታች ካሜራ ዳውንሎድስ ኩዊክ ሼር የሚል አለ። ዳውንሎድስ እንገባለን። ከፈተልን። አሁን ለምሳሌ ብዙ አሉ ቪዲዮዎች አሉ፣ ያስቀመጥናቸው ቪዲዮዎች አሉ። የፈለግነው እንመርጣለን ማለት ነው። አሁን ለምሳሌ ሰላም ናችሁ የሚል ነው። ይሄ ለመልቀቅ የፈለግነው ብለን እናስብ። እናንተ የፈለጋችሁ ታስገባላችሁ ማለት ነው። ከዛ እየወሰደ ነው፣ እንደምታዩት እየወሰደልን ነው ቪዲዮ። እንጠብቀዋለን። አሁን ምንም መንካት አይጠበቅብንም። እሺ አሁን እንደሚታያችሁ ተስፋ አደርጋለሁ። ታይትል የምትላለች ሰላም ናችሁ የሚላል። አሁን ታይትል የእናንተ ታይትል ትሰጣላችሁ ማለት ነው። እዚህ ወይ ሌላ ከሆነ ኤዲት አድርጋችሁ ትጽፋላችሁ ማለት ነው። እቺ ታይትልዋ ናት። ታይትልዋ ማስገባት እንዳትረሱ። ታይትልዋና የቶፒካችሁ አሁን ለምሳሌ እዚህ ሰላም ናችሁ የምትጽፋለች። ሌላ ከሆነች ሌላ ነው የምትጽፏት። ከዛ እቺ ታይትል ከዚህኛዋ እኩል መሆን አለባት። እቺ የቪዲዮአችሁ ስም ናት። ታይትላችሁ እኩል ካልሆነ የዩቲዩብ አልጎሪዝም ቪዲዮአችሁ ሚኒንግፉል ነው፣ ምንም ትርጉም እንደሌለው ነው አድርጎ የሚያስቡ እና እነዚህ እኩል መሆን አለባቸው። አንዳንድ ሰው ቪዲዮ ኤዲት አድርጎ በኢንሾት በካይን ማስተር ኤዲተርም ኤዲት አድርጎ የቪዲዮ ታይትሉ የኤዲተር ስም ያስይዘውና ቪዲዮ ምን እንደሆነ ምንም አይታወቅም፣ ትርጉም የሌለው ነው። ይሄ እኩል ማመሳሰል አለባችሁ። ይሄ ተጠንቀቃችሁ መስራት አለባችሁ። ከዛ ቀጥሎ ይሄ የራሳችሁ ታይትል እንደምትጽፉ አሳይቻችኋለሁ። ግልጽ ይመስለኛል። እዚህ ላይ ዲስክሪፕሽን እንላለን። ዲስክሪፕሽን መግለጫ ማለት ነው። መግለጫ ትጽፋላችሁ። ለምሳሌ ስለ ቪዲዮአችሁ ስለ
ስለ ምግብ ቤት ከሆነ ስለ ጥብስ ከሆነ ስለ እንትን ከሆነ በዚህ ጥብስ አስተምሬያቸዋለሁ እንደሚችሉ አድርጌ አስተምራለሁ ብላችሁ ታይትሉና ዲስክሪፕሽኑ እዚህ ላይ ትጽፋላችሁ ማለት ነው። መጻፍ ከከበዳችሁ በእንግሊዝ ከሆነ ቻትጂፒቲ ቀጥታ ጻፉልኝ ብላችሁ ይጽፍላችኋል። በአማርኛ ከሆነ ግን ቀላል ነው። የመሰላችሁ ትጽፋላችሁ የመሰላችሁ። ከዛ ቀጥላችሁ ከዲስክሪፕሽን ተጨማሪ እዚህ ታምኔል የሚል አለ። እሺ ከዲስክሪፕሽን ቀጥሎ ታምኔል ነው። ታምብኔል you can change this thumbnail on YouTube app። ታምብኔል ይሄ ቻናል ኦርጋናይዝ ስላደረኩት እንጂ ታምኔል ያመጣላችኋል። እዚህ ላይ ታምኔል አፕሎድ አድርጋችሁ የሰራችሁትን ታምኔል ትለቃላችሁ። ታምኔል እንዴት እንደሚሰራ እሰራላችኋለሁ እሱ የሚያስቸግራችሁ ከሆነ። ከዚህ ታምኔል እዚህ ታስገባላችሁ፣ ዲስክሪፕሽን ታይትል ታስገባላችሁ። ከዛ ቀጥላችሁ ሾው ሞር ሾው ሞር ትሄዳላችሁ። ታች አለች ታምኔል እንዴት እንደሚሰራ ካስቸገራችሁ እሰራዋለሁ፣ ግን ይሄ ቻናል ኦርጋናይዝ ስላላደረኩት ነው እንጂ። ከዛ ቀጥላችሁ ሾው ሞር ትላላችሁ። እዚህ ላይ ደግሞ ከሾው ሞር በፊት ደግሞ ምን አለ? የስ ኢት ኢዝ ፎር ኪድስ፣ ኖ ፎር ኢት ኢዝ ኖት ፎር ኪድስ የሚል አለ። ለህፃናት ካልሆነ ኖ ትላላችሁ። እዚህ ላይ ኖ፣ ለህፃናት ከሆነ የስ ትላላችሁ። ይሄ መሙላት እንዳትረሱ። ዝም ብላችሁ ከለቀቃችሁት ቪዲዮአቸው አይታይም። ለህፃናት አይሆንም ብለው ካሰቡት አይታይም። ከዛ ሾው ሞር ከሄዳችሁ በኋላ ሾው ሞር ሄድን። ከዛ ወደ ታች ዝቅ ትላላችሁ። እዚህ ላይ አስፈላጊ የሚሞሉ ማለት ነው። ይሄ አልተርድ ኮንተንት የሚል አለ። አልተርድ ኮንተንት ማለት የስ ወይ ኖ ማለት ዝም ብላችሁ መተው ትችላላችሁ። እናንተ የተጠቀማችሁለት ቪዲዮ ከኤአይ ጄኔሬት የሆነ ኢሜጅ በኤአይ ጄኔሬት የሆነ ምስል ካለ የስ ትላላችሁ። የስ ብላችሁ ትሞላላችሁ። እዚች የስ የምትላለች እዚች አለች። የስ ቲክ ታደርጋላችሁ። በኤአይ ጄኔሬት የተደረገ ኢሜጅ ወይ ቪዲዮ ካላችሁ፣ ከሌላችሁ ዝም ብላችሁ ትተዋላችሁ። ከዛ ቀጥላችሁ ወደ ታች ትሄዱና ታግስ የሚል አለ። ታግስ እዚህ ትገባላችሁ። ታግ ማለት ቪዲዮአችሁ ሰርች ተደርጎ የሚገኝ ማለት ነው። ለምሳሌ ስለ ጥብስ እንትን ካላችሁ how to prepare roast how to ብላችሁ ሰው ለእናንተ ቪዲዮ ሰርች ሊያደርግ ሲፈልግ የምታስገቡት ታግ ነው። ታግ ማለት የቪዲዮ ታግ። እዚህ ላይም መሙላት እንዳትረሱ። ታግ እንዴት እንደሚሰራም ሰርች የላችኋለሁ፣ ተመልሳችሁ እዩት። ይሄ ቀላል ይመስለኛል። ታግን በደንብ ስሩት። ከዛ ቀጥላችሁ ወዴት ነው የምትሄዱት? ኔክስት ትላላችሁ። ኔክስት ታች አለች። ከዛ እዚህ ዲቴይል አላስገባውም። እዚህ ላይ ኖ ፎር ኪድስ አላልኩም፣ ማሳለፍ ከልክሎኝ ነበረ። ኔክስት ለልጆች አይደለም ስላላልኩ ማሳለፍ ከልክሎኝ ነበረ እንደምታዩት። ከዛ ቪዲዮ ኤሌመንትስ ትሄዳላችሁ፣ ቴክስት ትሄዳላችሁ። ከዛ ኔክስት ትላላችሁ። አሁን እዚህ ላይ ኮፒራይት እንደሌለኝ አያችሁ። ራይት አደረገልኝ። እዚህ እንደምታዩት ራይት አደረገልኝ። እዚች እንደምታዩት ራይት አደረገላችሁ። በግሪን አረንጓዴ ያለች እንደምታዩት። እዚች ላይ ራይት ካላደረገላችሁ ኮፒራይት አለ፣ የሰው ወሰዳችሁ ማለት ነው። ወደ ኋላ ትመለሳላችሁ። አፕሎድ እንዳታደርጉት። ይሄ የምትመሉት ነገር ይገባችኋል ብዬ አስባለሁ። እቺ ራይት ካደረገ ሳያደርግ እንዳትለቁት፣ ቪዲዮአችሁ እንዳትለቁት። ከዛ ቀጥላችሁ ኔክስት ትሄዳላችሁ። ኔክስት ታች አለች፣ ከስር ኔክስት ትላላችሁ። ከዛ ቪዚቢሊቲ የሚል አለ። አብዛኛችሁ እዚህ የምትሳሳቱት እዚህ ላይ ነው። ቪዚቢሊቲ የሚል ሶስት አማራጮች አሉ። አንደኛ ፕራይቬት የሚል አለ። ሁለተኛ አንሊስትድ የሚል አለ። አንሊስትድ ማለት ቪዲዮአችሁ ይቀመጥ እንዳይለቀቅ ማለት ነው። ሶስተኛ ፓብሊክ የሚል አለ። ወዲያው ልቀቀው ማለት ነው ፓብሊክ ማለት። አራተኛ ስኬጁል የሚል አለ። አራተኛ ደግሞ ስኬጁል። ቪዲዮአችሁ ቀጥታ እንዳትለቁት። እዚህ ላይ የምትሳሳቱት እዚህ ላይ ነው። እና ስኬጁል ማለት ቪዲዮአችሁ ዩቲዩብ ካጠናው በኋላ ለየትኛው ተመልካቾች ነው የሚደርስ ብሎ ካጠና በኋላ ቢያሰራጨው ወደ ተመልካቾቹ በትክክል ያደርስላቸዋል። ስለዚህ ቪዲዮአችሁ ዩቲዩብ እንዲያጠናው በትንሹ 24 ሰዓት ያስፈልገዋል። ስለዚህ በስኬጁል ነው የምትለቁት። በስኬጁል ትለቃላችሁ። ከዛ ስኬጁል እዚች ላይ ክሊክ ካደረጋችሁ ሰዓት ያስመርጣችኋል። እንደምታዩት ሰዓት አለ። እዚህ አለ።
እዚህ ለስንት ሰዓት የሚል አለ። እዚህ ታይም ዞን የሚል አለ። በውጭ ነው የምትሞሉት እና ዛሬ ስንት አለን ነገም መቼ ይደርሳል ብላችሁ 24 ሰዓት ገምታችሁ በትንሽ ነው አፕሎድ የምታደርጉት። ከዛ ስኬጁል አሁን ለምሳሌ ስኬጁል ብዬዋለሁ። ዝም ብዬ ራንደም ሰጥቼዋለሁ። በቃ ከዛ ጨርሰዋል ማለት ነው። ቪዲዮ ስኬጁል your video will set to public on April 19 2026 at 12 AM ይለኛል። ይሄ አፕሎድ አድርጎ እስከሚጨርስ 100% እስከሚል ትጠብቃላችሁ። ከዛ በኋላ በተሳካ ሁኔታ ቪዲዮአችሁ አፕሎድ ያደርገዋል ማለት ነው። እና ዛሬ በ2026 እንዴት አድርጋችሁ ትክክለኛ ቪዲዮ አፕሎድ እንደምታደርጉ አሳይቻችኋለሁ። ከዚህ ተሳሳታላችሁ ብዬ አላስብም። ስለተከታተላችሁኝ አመሰግናለሁ። ይመቻችሁ።